ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ አደረሰን ውዶችዬ። በዓሉ የሰላም የፍቅር የደስታ የአንድነት ያድርግልን። ሀገራችን ኢትዮጵያ ሰላም የምታገኝበት በዓል ይሁንልን ማለት ነው። እንኳን አደረሳችሁ ለ2018 የመስቀል በዓል እንኳን አብሮ አደረሰን ብያለሁ። ሁላችሁም እህት ወንድሞቼ በዓለም ዙሪያ ያላችሁ እንዲሁም ደግሞ በስደት ያላችሁ እህት ወንድሞቼ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ማለት ነው። ወዶችዬ እንግዲህ ዛሬ ያው መስቀል ነው። ዛሬ ዋዜማ ነው። ነገ የመስቀል በዓል ይከበራል ማለት ነው። እንደምታዩት ዝግጅት ላይ ነን። እኛም በአቅማችን እንግዲህ ያው በማዳም ቤት ሆነን ፕሮግራሙን በዓሉን በዓል ለማስመሰል እየተዘገጃጀን ነው ማለት ነው ወዶችዬ። እዚህ ጋር እንደምታዩት ዶሮ ወጥ እየተሰራ ነው። ያው በዓል ሲሆን እንግዲህ የሀገር ቤት ትዝታዎች ብዙ ትዝታዎች አሉ። ቢሆንም ግን ባለንበት ቦታ ሆነን ባለን ነገር ደስ ብሎን ማሳለፍ አለብን ማለት ነው። መከፋት አያስፈልግም። እንግዲህ እንደምታዩት እዚህ ጋር ዝግጅታችንን በትንሹ እያሳየዋችሁ ነው ማለት ነው። ያው ከስራ ጎን ለጎን ብዙም ባይመችም ነገር ግን በዓሉን በዓል ለማስመሰል ምክንያቱም ምንም ነገር ሳይጎልብን በጤና በደስታ በፍቅር ሆነን ስራችን ቦታ ሆነን እግዚአብሔር እድሜ ከጤና ሰጥቶን ለዚህ አመት ስላደረሰን እኛም ደግሞ ባለን ነገር ደስ ብሎን ማሳለፍ አለብን ማለት ነው። እዚህ ጋር እንግዲህ እንጀራና ወጥ እየሰራሁኝ ነው ማለት ነው። አንድ ጊዜ እንጀራ አንድ ጊዜ ወጥ እያሳየኋችሁ ነው ማለት ነው ወዶችዬ። ያው ከማዘጋጀው ፕሮግራም ትንሽ ላካፍላችሁ ብዬ ነው። እውነቱን ለመናገር የዘንድሮ አዲስ አመት 2018 በጣም አሪፍ በቃ የሆነ ደስታ በደስታ ነው። እውነቱን ለመናገር ለሀገራችንም ደስታ አለ። እንደሚታወቀው ያው የአባይ ግድብም 2018ን አስከትሎ ነው የመጣው። እናንተ ደስ አይልም? እውነቱን ለመናገር በጣም ነው ደስ የሚለው። እንግዲህ ወዶችዬ በዓሉን እንደዚህ ለማክበር ዝግጅታችንን ጉድ እያልን ነው ትላላችሁ። በማዳም ኪችና ጉድ እያልን ነው። እኔ ግን ያው ቪዲዮም ለመስራትም ስለፈለኩኝ እንጀራና ወጥን የተቀበልኩት ማለት ነው። ሌሎቹ ደግሞ ጽዳት ክላስ ምናምን ነገር የሚጠጣ ምናምን ሳህኖች ምናምን ደግሞ የሚያዘጋጁ ደግሞ የራሳቸው አሉ ጓደኞች ማለት ነው። እና እንግዲህ ያው የስራችን ቦታ ስለሚለያይ ሁላችን በስራችን ቦታ ሆነን ነው ስራውን የተከፋፈል ነው ማለት ነው። እኔ ለቤተሰቦችን ማሳየት ስለፈለኩኝ እንጀራና ወጡን ተቀበልኩኝ ማለት ነው። እንግዲህ ለማዳሞቼም የራሳቸውን ስራ እየሰራውኝ እኔም ደግሞ የራሴን የበዓልን ፕሮግራም በእንደዚህ መልኩ እያዘገጃጀው ነው ማለት ነው። እውነቱን ለመናገር በጣም ደስ ይላል። ቤት ውስጥ ነው ያዘጋጅ ነው። ነገር ግን ወጥተናል። እውነቱን ለመናገር የበዓሉ ቀን ወጥተን ውጪ ውለን የተመለስ ነው። ነገር ግን እዚህ ጋር ደግሞ ቤት ውስጥ የማይወጡ አሉ። የኛ ዜጋ ያልሆኑ አሉ። ፊሊፒን እና ኢንዶኔሽያዎች አሉ የማይወጡ። ያው እኛ ወጥተን ሸር ብትን ብለን ስንመለስ እነሱ የሆነ ነገር እንዳይሰማቸው እንዲሁም ደግሞ እኛም ቤት ውስጥ በዓሉን በዓል እናስመስል ብለን አዘገጃጀን ማለት ነው። እኔና ጓደኛዬ እንወጣለን፣ እነሱ ግን አይወጡም። እና ወዶችዬ ይህን ይመስላል ማለት ነው። እዚህ ጋር ዶሮአችንን ሰርት አደረግን፣ እንጀራ ጋገርን፣ ዳቦም ጋግረናል። ምን ቀለ በቃ ጠጅና ጠላ ትላላችሁ።
ይህን የመሰለ ውብ የሆነ ዳቦ ጋግረናል። እውነትን ለመናገር በጣም ደስ ይላል። እዚህ ጋር ደግሞ ዶሮ ወጥ አለን። እንደዚህ እንደምታዩት እንግዲህ ዝግጅታችንን ጨራርሰነዋል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ዶሮ ወጡም እንደዚህ ወጥቶ አይቤውም እንደዚህ ወጥቶ ግማሹ አይቤውን ግማሹን የቤቱ ጽዳት በቃ ብዙ ተከፋፍለን ነው በነገራችን ላይ ይሄን ነገር የያዝነው ማለት ነውና እዚህ ጋር ደግሞ እንደምታዩት እኔና ጓደኛዬ ከቤት ወጣን ማለት ነው ውጪ ለማክበር ደስ ይላል። እውነቱን ለመናገር የሆነ ችኩል ያለ እንትን አለው እንጂ በጣም ደስ ይላል ውጪ ወጥቶ ማክበር ማለት ነው። የሆነ ሰላም አለው ብቻ ደስ የሚል ድባብ አለው። የሀገራችንን ልጆች እዛ ታገኛላችሁ። በቃ የሌለ ሀበሻ የለም እላችኋለሁ። በጣም ሰው እኔ እንጃ በቃ አገር ቤት ያለን ያህል ነው የተሰማን እውነቱን ለመናገር ከቤት ከወጣን በኋላ ማለት ነውና ከዛማ እዚህ ጋር ከጓደኞቻችን ጋር ሰብሰብ ብለን እዚህ ጋር ምግብ አዘዝን፣ ምግባችንን ተመገብን ማለት ነው። በዓሉ ፏፈሽ ድምቅ ብለን በዚህ መልኩ አከበርን ማለት ነው። እዚህ ጋር እንደምታዩት ክትፎ አለ፣ ሸክላ ጥብስ አለ፣ የተለያዩ የክትፎ አይነቶች አሉ። አይቤ በቀይ በአረንጓዴ በነጭ ጎመን ክትፎ እና በእጅጉኑ በጣም ደስ የሚል ነበረ። እውነቱን ለመናገር በጣም ደስ ብሎን የዋልነው ዘንድሮ ለመጀመሪያ ጊዜ ነው ደግሞ እንደዚህ ወጥተን ከጓደኞቻችን ጋር ስናከብር ለመጀመሪያ ጊዜ ነው። እውነቱን ለመናገር ከዚህም በፊት አክብረን አናውቅም እና በጣም ደስ ይላል። የማትወጡ አስፈቅዱና ውጡ። ደስ ይላል። ደስ የሚል ባህሪ ወይም ደግሞ ደስ የሚል ስሜት አለው። ሰዎቻችሁ ከፈቀዱላችሁ ውጡ። እውነቱን ለመናገር እና እንደዛ ከበላን ከጠጣን በኋላ እነ ጓደኛዬ ነበረን ፎቶ ቦታ ሄደን ፎቶሾፕ ተነሳን ምናምን ነገር እንደዚህ ፏፈሽ ብለን አንዳንዴ ማለት ነው የልጅ ነው ያጫወተው ማለት ነውና ስደት ላይ ሆነ እንደዚህ ወተን ፎቶ ቤት መሄድ ተውና ወተን ራሱ አናገምነቱን ለመናገር ቤት ነበረ የምናሳልፈው እና ዘንድሮ ግን ወጣን። እናንተ አይገልጸውም የምር ሰዎቹም ፈቀዱልን። እኛም በቃ ጠዋት የወጣን ማታ ነው የገባነውና እጅጉን ደስ የሚል ውሎ ነበረ የዋልነው። በጣም ደስ ይላል። እንግዲህ እንደዚህ ፎቶአችንን ተነሳስተን ምናምን ነገር ተንሸራሸርን። ዱባይ ለዱባይ ትላላችሁ አይታወቅም። የመጨረሻ አመታችንም ሊሆን ይችላል። እንግዲህ በዱባይ ላይ የነበረን ቆይታ ለመጨረሻም ጊዜ ሊሆን ይችላል። ብቻ እሱን አልወሰንም። ስንወስን እንነግራችኋለን ማለት ነው። እና እኔና ጓደኛዬ እንደዚህ በዚህ መልኩ ፏፈሽ ብለን ውለናል ማለት ነው። በጣም ደስ የሚል ነበረ። እንደ ዘንድሮ በቃ የሆነ አስበንበት ነው እንትን ያለው እየተቀበል ነው አዲሱን አመት። እውነቱን ለመናገር አስበንበት፣ ምክንያቱም እዚህ ብዙ ጊዜ ቆይተናል፣ ግን አንወጣም። በቃ ቤት ውስጥ ነው እናዘጋጃለን፣ እዚሁ ቤት ውስጥ ነው እንጂ እንደዚህ እንደ ሰው ወተን ምናምን ለካ መውጣት እናንተ የሆነ ደስ የሚል መንፈስ የእርካታ መንፈስ አለ። እውነቱን ለመናገር በጣም ብዙ ሰው እንደ ልጆቹ ማዳም ቤት አሉ እንደ ቀርተዋል እንደ ማዳም ቤት እስከምትሉ ደረጃ ራሱ ትደርሳላችሁ ማለት ነውና በጣም ነው የሚወጡት የማርያምን በጣም እንዲህ እና እዚህ ጋር እንደምታዩት እንግዲህ ምግባችን ተመጋገብን ምናምን ነገር ፎቶ ቤት ሄደን ፎቶአችንን ተነሳሳን። ከዛ ሌላ ቦታም ወክ አደረግን ምናምን ነገር ማየት ያለብንን ቦታ አየን ምናምን ነገር። ከዛማ ተመልሰን ማታ ወደ ቤታችን ተመለስን ማለት ነው። ያው መስቀል ዘንድሮ ደስ የሚለው ቅዳሜ ቀን የዋለው ትምህርት ቤት ምናምን ነገር የለም። በማግስቱም እሁድ ነው እና እኛም አምሽተን ያው አስፈቅደን ስለወጣን አምሽተን የገባ ነው። ብቻ ደስ ይላል ሁሉም ነገር። ዘንድሮን ያደረሰን ደግሞ ለቀጣይ አመት ደግሞ በሰላም ያደርሰን ማለት ነው። እንግዲህ ለሀገራችን ኢትዮጵያም ሰላም ያደርግልን፣ ለህዝቦቿ ሰላሙን ይመልስልን። እኛ ደስ ብሎን እንዳሳለፍን ሀገር ቤትም ደግሞ ያሉትም እንደዛው ደስ ብለው እንደሚያሳልፉ ባለሙሉ ተስፋ ነኝ ማለት ነው።
እንግዲህ ወዶችዬ የ2018 የበዓል ከዋዜማው ዕለት ጀምሮ እስከ እለተ በዓሉ ቀን ያለው ፕሮግራም ይሄን ይመስል ነበረ። እንደምትደሰቱ ተስፋ አለኝ። እኛም ደስ እንዳለን እናንተ ትደሰታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ያለን ቆይታ ይሄን ይመስል ነበረ። እናንተስ እንዴት አሳለፋችሁ? እንዴት ነበረ በዓሉ? እንደዚህ እንደኛ ተጫውታችኋል? ህጻናት ከዛ ገብተን ደግሞ ፎቶ አይተን ስንስቅ ምናምን ነበርና ልጅ ነው ያጫወተው ማለት ነው። እና ዶችዬ ይሄን ይመስል ነበረ። በጣም እጅጉን ደስ ብሎናል እውነቱን ለመናገር። እንደ ዘንድሮ የተዋጣለት በዓል አላየውም እኔ የምር በጣም የተዋጣለት ደስ ብሎን ያሳለፍነው በዓል ቢኖር 2018 ነው። ስደት ላይ ሆነን ማለት ነው። በቃ ምንም ቅር ማይለን የምሬ ነው የምላችሁ ቅር ማይለን ማለት ነው። ደስ ብሎን ከእንቁጣጣሽ እስከ መስቀል ባለው ጊዜ የሆነ ፏ ብለን ነው ያሳለፍነው። በቃ ሁሉ ነገር የተመቻቸለት እና ለእናንተም ደግሞ እግዚአብሔር ላልወጣችሁ ዘንድሮ ላልወጣችሁ ለቀጣይ አመት እንድትወጡ ፈጣሪ ያግዛችሁ። ሰዎቻችሁን አስፈቅዱ፣ አትፍሩ። እኛ ከዚህ በፊት ስንፈራ ነበረ። እነሱ እኛ ሀገር ላይ በዓል እንደሆነ እያንዳንዷን በዓል ያውቃሉ። በነገራችን ላይ እያንዳንዷን በዓል ያውቃሉ። ኢትዮጵያ ላይ በዓል አለ የለም የሚለውን ነገር ያውቃሉ። ኢትዮጵያ በዓል ሲሆን እነሱ እዚህ ያውቃሉ ማለት ነው። ምክንያቱም ሶሻል ሚዲያ ስለሚጠቀሙና ሴትዮዋን ጠዋት ነው ተነስታ ኢድ መብሩክ ስትል እንዴት ታውቃለች እንዴ ምናምን ብዬ ነበር እኔ በውስጤ ማለት ነውና ያውቃሉ በዓሎቻችን ማለት ነው። ቀስ ብላችሁ ለማስፈቀድ ሞክሩ። አስፈቅዳችሁ ውጡ። 1 2 3 4 ሆናችሁ ውጡና ፏፋሽ ብላችሁ ውላችሁ ትገባላችሁ። በጣም ደስ ይላል ማለት ነው። ከልኩ አያልፍም በቃ ለምን እስከ መቼ ነው እኛ ስደት ላይ ስንሆን እኮ ማለት ነው የሆነ ተዝናንተን ምናምን ነገር የምናሳልፍ ነው የሚመስላችሁ ሀገር ቤት ያሉት ለ5 ደቂቃ ልብስ ቀይረን ፎቶ ስለምንነሳ ብቻ ማለት ነው። ግን የውስጣችን የሚያውቀው ፈጣሪ ነው። ስለዚህ አስቀድማችሁ 15 ቀን ሳምንት ሲቀረው አስፈቅዱ። ይፈቅዱላችኋል። ከዛ ለመውጣት ሞክሩ ማለት ነው። ይሄ ለእናንተ ምክሬ ነው ማለት ነው ዶችዬ። ለነበረን ቆይታ እጅግ አድርገን እናመሰግናለን። ለቤቱ ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ሀገራችን ኢትዮጵያን ሰላም ያደርግልን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝዝት ይበልልኝ። መልካም ጊዜ፣ መልካም አዲስ አመት ብያችኋለሁ ወዶችዬ።